አንዳንዴ ጊዜ ወርቅ ነው እንደሚባለው ሁሉ ዝምታ ወርቅ ነው ቢባል በጣም ደስ ይለኝ ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የቻናላችን ቤተሰቦች ሰላማችሁ ብዝት ይበልልኝ በያላችሁበት። እንዴት ናችሁ? እኔ ጋር ሁሉም ሰላም አልሐምዱሊላህ። እናንተ ጋስ? አንዳንዴ ዝም ማለት ዝምታ ትልቅ መሳሪያ ነው። ዝምታን የመሰለ መሳሪያ ምንም ነገር አለ ብዬ አለን። ዝም ማለት ብዙ ነገር ያስተምራል። ዝምታ በጣም ጥሩ ነገር ነው። ወላሂ ዝም ስትሉ ብዙ ነገር ታስባላችሁ፣ ብዙ ነገር ታሰላስላላችሁ፣ ብዙ ነገር ታገናዝባላችሁ። በዝምታ ውስጥ ወርቅ አለ። በጊዜ ውስጥ ሳይሆንም በዝምታ ውስጥ ራሱ ትልቅ የሆነ ወርቅ አለ። ነገራቶቹ አይተሽ እንዳላየሽ፣ ሰምተሽ እንዳልሰማሽ ካለፍሻቸው ማለት ነው ማይስተካከሉና ማይሳኩ ነገር የለም። አንዳንዴ ራሳችን ዝም ብለን በሆነ ባልሆነው ነገር ራሳችን እናናድዳለን። መናደድ ራሱ አንድ ትልቅ የሆነ በሽታ ነው። ገባሻ? ከመናደድሽ በፊት ዝም፣ ሲናገሩሽም ዝም፣ ሲሰድቡሽም ዝም፣ በክፉ ሲያነሱሽም ዝም፣ የፈለገ ነገር ብትባይ ዝም። ዝምታ ትልቅ መሳሪያ ነው። ትልቅ መሳሪያ ነው። የገጠር እናቶች ሲተርቱ ምን ይላሉ መሰለሽ? አናዳጅ አይሞትም ተናዳጅ ይሞታል ሚሉት አማርኛ አለ። እና እዚህ ጋር እናንተ አይተሽ እንዳላየሽ አንድን ነገር ካለፍሹ፣ ሰምተሽ እንዳልሰማሽ አንድን ነገር ካለፍሹ፣ ወላሂ አንቺ ሴት በጣም ስኬታማማ ጠንካራ ሴት ነሽ። ግን አንዳንድ ወንዶቻችን አይደለም ሌላ ነገር ተውትና በዚሁ ባለንበት ሀገር ላይ ራሱ አሰሪዎቻችን የሆነ ነገር ሲናገሩን የሆነ ነገር አጠፋሽ ወይም የሆነ ነገር ያላጠፋሽው ማጠፋሽ ልትባይ ትችያለሽ። ወይም የሆነ ዘመዷ ቤት ሄደሽም አግዘሽም አላገዘችም ልትባይም ትችያለሽ። ራሷ ጋርም እየሰራሽላትም እየለፋሽም እየደከምሽም ምስጋና ላታገኝ ትችያለሽ። እና እንደ አጋጣሚ ሆኖ እሷ ስታናግርሽ አንቺ ደግሞ መልስ መመለስ የለብሽ። ዝም በይ፣ ወላሂ ዝም። በቃ ስትናገርሽም እሺ ዝም፣ ምንም ስትልሽ ማለት ነው። ምክንያቱም ምንም አታውቅም ልትባይ ትችያለሽ። እንደተነዳች የምትነዳ በግናትም ልትባይም ትችያለሽ። አንቺ ግን በዝምታሽ ውስጥ የራስሽ ትልቅ የሆነ መድኃኒት ነው። ዝምታ ማለት ነው ለራስሽ ወላሂ ትልቅ የሆነ መድኃኒት ነው። ሀታ ሌላ ተይውና ከሀገራችን ውስጥ ተደውሎልሽ ለምን ባለቤትሽ አይሆንም ማለት ነው። ማለት ያው የሆነ በሀሳቦች ምናምን ልትስማሙ ልታወሩ ምንም ልትሉም ትችላላችሁ። ሌላው ነገር ተይውና ብር ላኪልኝ ቢልሽ ራሱ ማለት ነው ለዛ ለብሩ እስኪ 1 2 3 ሳምንት ፍቅረኛሽም ቢሆን ሌላም ሰውም ቢሆን በብር ደረጃ የሚመጣብሽ ሰው ያንን ሰው እስ በዝምታ አለፊው ካለሽ በኋላ ማለት ነው ዝም በይ። ምንም ምላሽ አትመልሽለት። ምንም ነገር አለኝም የለኝም እሰጥሃለሁ አልሰጥህም አትበይ። እስኪ ጸጥ በይ፣ ዝም በይ። ያ ዝምታ ላንቺ ትልቁ መልስሽ ነው። ለሱ ያ ዝምታ ላንቺ ትልቁ መልስሽ ነው። ምክንያቱም በተናገርሽ ሰዓት ያልሆኑ ቃላቶች ልትናገሪ ትችያለሽ። ያልሆኑ ነገራቶች ልታወሪ ትችያለሽ። እና በሰዓቱ ያ ሰው መቀያየም፣ አንቺም ለምን አልኩኝ ለምን ተናገርኩኝ መናደድ፣ እሱ ለምን ጠየቀኝ አትናደጅበትም። ምክንያቱም አልመለስሽለትማ። ዝም ብለሽዋል። በዝምታ አልፈሽዋል። ጸጥ ብለሽዋል። ወላሂ ዝምታ ትልቅ መድኃኒት ነው። ትልቅ መድኃኒት ማለት እስቲ ተጠቀሙበት። እስኪ ሞክሩት። አንድ ነገር ላይ በቃ የሆነ ውስጣችሁ ላይ ያለ ነገር ላይ ማለት ነው እስኪ 15 ቀንም ይሁን 1 ወርም ይሁን 10 ቀንም ይሁን እስኪ በዝምታ አለፉት። ያንን ነገር ሀሳብ ወደ ራስሽ ተመልሰሽ አንቺ ራስሽን እየገመገምሽ
ያንን ነገር ከአይምሮሽ አስወጥተሽ ሳታውጪ በዝምታ አለፊው። ዝም ብለሽ ማለት ነው። ጸጥ ብለሹ ያንን ነገር በዝምታ አለፊው። ዝምታ ማለት ሰብር ማለት ነው። በቃ አንድን ነገር በሰብር ማለፍ። ሰብር ማለት በተናገርን ቁጥር በተናደድን ቁጥር እራሳችን ላይ የማይሆን ነገር ነው የምናመጣው። ወላሂ የማይሆን አይነቶች በሽታ፣ ያለ ጊዜያችን ውፍረት ራሱ አንዳንድ ሰው ስለበላን ስለጠጣን በቃ ራሳችን ውስጣችን ደስተኛ ስለሆነ የምንወፍር ሰዎች የሚመስለው ሰው አለ። ግን አይደለም። አንደኛው ጭንቀት ሀሳብ ራሱ የሰው ልጅ የሌለው ውፍረት ነው የሚያወፍረው። ይሄ ምንድነው? ስተረስ ማለት ነው። ግን እነዚህ ነገራቶች አንቺ በዝምታ ሰምተሽ እንዳልሰማሽ፣ ቅድም እንዳልኩሽም አይተሽ እንዳላየሽ፣ ተነግሮሽም እንዳልተነገረሽ፣ ሰምተሽም እንዳልሰማሽ ይሄንን ነገር በዝምታ ካለፍሽው ግን ማለት ወላሂ አይምሮሽ ደስተኛ ትሆኛለሽ። አትጨናነቂ። ጭንቀት ከራስሽ ጋር ውልቅ ብሎ ይወጣል። ምንም አይነት ነገር ማለት ነው ወላሂ ራስሽ በደስታ ነው የምታገኘው። በተናደድሽው ሰዓት የዛን ሰው ምላሽ ስትመልሽለት ሌላ ነገር ነው የምትመልሽለት። ያ ሌላ ነገር በምትመልሽለት ሰዓት ደግሞ ያ ሰው ሌላ የሆነ ሌላ ገና ትዝብት ሊይዝ ይችላል። እና ከዚህ ሁሉ ነገር ማለት ነው ራስሽን ዝም፣ ሲሰድቡሽም ዝም፣ በክፉ ሲያነሱሽም ዝም፣ ክፉ ነገር ሲናገሩሽም ዝም። ዝምታን የመሰለ ትልቅ መሳሪያ የለም። እንደው ጊዜ ወርቅ ነው ከሚባል ዝምታ ወርቅ ነው ቢባል ትልቅ የሆነ መድኃኒት ነበረ። እና የኔ ውድ እህት እኔ መመክርሽና ተመለሽበት፣ ራስሽን ገምግሚበት፣ ራስሽ ወቂበት ብዬ የምልሽ ነገር ቢኖር በተለይ እዚች አገር ላይ ስንኖር ብዙ አይነት ነገሮች ሊገጥሙን ይችላሉ። ብዙ አይነት ነገር ማይገጥመን አይነት ያጸዳነው ቤት ደግመሽ አጽጂ ልትባይም ትችያለሽ። ያጸዳነው ቤት ራሱ አልጸዳም ዛሬ ደግመሽ አጽጂ። በዛንም ሰዓታችን ዝም፣ ያደረግሽውም ነገር አላደረግሽውም ልትባይም ትችያለሽ። በዛንንም ሰዓታችን ዝም። ሂጂ ወይም ሄደሽ ነበረም ልትባይ ትችያለሽ። ወይም ያልሄድሽበትን ቦታ ሄደሽ ነበር ያላደረግሽውም ነገር አድርገሻል ልትባይም ትችያለሽ። በዛም ሰዓት አንቺ ሰምተሽ እንዳልሰማሽ ዝም። እና ወላሂ የዝምታሽ መልስ አላህ ራሱ ይመልስልሻል። አንቺ ብቻ በነገራቶቹ ትዕግስትና ጥበብ ይኖርሽ። የጥበብሽና የትዕግስትሽ ትልቁ መድኃኒት ደግሞ ያንቺ ዝምታ ነው። እና ውድ እህቴ በዝምታ ውስጥ ትልቅ የሆነ መድኃኒት አለ። ዝም ባልሽ ቁጥር የሚናገርልሽ ፈጣሪ አለሽ። እና ነገራቶቹ ራስሽን እያናደድሽ፣ ራስሽን እያበሳጨሽ፣ ራስሽን ያልሆነ ነገር ውስጥ እየከተትሽ ራስሽን አትጉጂ። ዝም በይ። በተለይ ይሄ ዝምታ የመረጥኩላችሁ ሴቶች፣ አዲስ ፍቅረኛ የምትይዙ ሴቶች፣ አዲስ አፍቃሪ የሆናችሁ ሴቶች፣ ያ አፍቃሪያችሁ ራሱ ፈልጎ እስከሚደውልልሽ ድረስ በቀን ግፋ ቢል ማለት ነው 3-4 ራሱ መደወል አለበት፣ አንቺ ከመደወልሽ በፊት ማለት ነው። በዛ ሰዓት የሆኑም ያልሆኑም ነገራቶች በመሀል ላይ መግባባት አለመግባባቶችም ሊኖሩ ይችላሉ። እነዚህ መግባባት አለመግባባት በቀናቶች ውስጥ አንቺ አትመልሽለት፣ ዝም በይ። ሰምተሽው እንዳልሰማሽው ዝም። የማይሆነ መስመር ውስጥ ከጣሰ ማለት ነው። የሚሆን ነገር ላይ ከሆነ እንኳን ተነጋግረሽም ትግባቢዋለሽ። ምንም ሆነ ምንም ዝምታን የመሰለ ትልቅ መሳሪያ የለም። የኔ ውድ ተጠቀሚበት። በዝምታ ውስጥ ትልቅ የሆነ መድኃኒት አለ። ያን ዝምታሽን ለብዙ ነገር ስኬታማ ሊያደርግሽ ይችላል። ለብዙ ነገር ስኬታማ ቦታ ሊያደርስሽ ይችላል። አንቺ በዝምታሽ ውስጥ ምን አግኝተሽበት ነው እኛን ይሄን ልትመክሪን ተሞክሮሽ ምን አግኝተሽ ነው ልትሉኝ ትችላላችሁ። እኔ ምንም ነገር ልደረግ ልስማም አልስማም ምንን ልበል እኔ በጣም ትዕግስተኛና ዝምተኛ ነኝ። በቃ ለምን ሌላም ነገር ተውትና ማለት ነው። እንዲሁም የሰው ልጅ በጣም የሚያስከፋው ነገር ቢኖር አድርገሹ አላደረግሽው ወይም ሳታደርጊው አድርገሻል ብባል ራሱ ማለት ነው። ወላሂ ነው የምላችሁ። እኔ ዝም ነው የምለው። በቃ ዝም፣ ምንም ነገር ማለት ነው። የሆነ በቃ
ዝምታሽ ሊያናድድሽ ይችላል። ውስጥሽ ላይ ተናግሮ ማውጣት ይሻላል ይላል አብዛኛው ሰው ማለት ነው። ተናግረሽ ስታወጪ የውስጥሽ ሀሳብ ሁሉ እርግፍ ብሎ ይወጣልሻል። እሱ ተናግረሽ የምታወጪው ከዛ ሰው ጋር ሳይሆን የራሴ ሰው ነው ከምትዩ ሰው ጋር ተናግረሽ ስታወጪው በእርግጥ ሀሳብሽን በጣም ሊረዳሽና ራስሽ ልታገመግሚ ራስሽም እውነት እንዳልሽም ተንፈስ ልትይ ትችያለሽ። ይሄን የምትናገሪው ሰው ግን ለዛ ላንቺ ተቃራኒ ሆኖ የቀረበው ሰው ሳይሆን ለራሴ ነው የምትዩ ሰው እህትሽ ልትሆን ትችላለች። እንደ እህትም ደግሞ ጓደኛ ሊኖርሽም ይችላል። ለዛችም ጓደኛሽ ልተነፍሹ ትችያለሽ። በሰዓቱ ትልቅ የሆነ እርካታ ታገኛለሽ። ግን ከዛ ከአንቺ ጋር ቃለ ምልልስ ለሚያረግ ሰው ከአንቺ ጋር የሆነ ሙግት ውስጥ የገባ ሰው አንቺን ሊያስቀይምሽ የተነሳ ሰው አንቺ ደግሞ አደረግሽ አላደረግሽ ሊልሽ ሊሟገትሽ የመጣ ሰው ጋር ግን ምላሽ ከምላሽ ከተመላለስሽ ግን እንደዚህ ባልኩት እንደዚህ በተናገርኩት እንደዚህ ባደረግኩኝ የሚለው ነገር ራስሽን ይወቅስሻል። ራስሽም ትጨናነቂበታለሽ። ራስሽም ያስጨንቅሻል። ይህ ሁሉ ምን አመጣው? ከዚህ ሁሉ አንቺ ምን ትመርጫለሽ? ዝምታ። በቃ ዝምታ ትልቅ መሳሪያ ነው። ትልቅ መሳሪያ። በዝምታ ውስጥ የሌለ አይነት መድኃኒት የለም። በጣም ትልቅ መድኃኒት አለ። በሰዓቱ እንዲህ ተናግራኛለች፣ እንዲህ አድርጋ፣ እንዲህ ብላኛለች ብለው የሚያወሩት ነገር ሲጠፋባቸው ለራሳቸው ራሳቸው ያፍሩበታል። እና የኔ ውድ እህት የምመክርሽ ነገር ቢኖር ዝምታ ትልቅ የሆነ መሳሪያ ነው። በዝምታ ውስጥ ብዙ ነገር አለ። ከጭንቀት ትገላገያለሽ፣ ከሀሳቦች ትገላገያለሽ፣ ራስሽን ነጻ ታረጊያለሽ። ምንም ነገር አልተናገርኩም እንደውም አንቺን ሊያናድድሽ የመጣው በዝምታሽ እሱን ታናድጅዋለሽ። እና እኔ የምመክርሽ ነገር ቢኖር በነገራቶች ሁሉ ትዕግስተኛ መሆን አለብሽ። ያ ትዕግስተኛነትሽ ሊገልጽልሽ የሚችለው ነገር ዋነኛው ነገር ምንድነው ብትይ ዝምታ ነው የኔ ውድ እህት። ላይክ፣ ሰብስክራይብ፣ ሼር መደረግ ማድረጋችሁ እንዳይረሳ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በሌላ ጣፋጭ በሆነ ደስ በሚል ቪዲዮ እስከምንገናኝ ሰላም አለይኩም።